ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ቤተሰብ? ዛሬ ቪሎግ ነው። ዳቦ እንሰራለን። እዚህ ጋር እርሾና ካሜራና ሱካር እናደርጋለን። ከዛም ቀጥሎ ደግሞ ደቃቅ ጥሬ ጨው እናደርጋለን። ትንሽ ሞቅ ያለ ውሃ በብርጭቆ ለክተን እናዋህደዋለን በደንብ ማለት ነው። እስኪዋሃድ ድረስ በእጃችን እናንቧቸዋለን። መዋሃዱን ካወቅን በኋላ ንጹህ ነጭ ዱቄት በወንፊት እንነፋዋለን። ለዳቦ ጥሩ አስተዋጽኦ ስለሚኖረው በወንፊት አድርገን መንፋቱ አስፈላጊ ነው ማለት ነው። ከዛ እንደዚህ እናቦካዋለን በደንብ እያደረግን እርስ በርሱ እስከሚያያዝ ድረስ ከእጃችን እስከሚለቅ ድረስ። ከመጀመሪያው ትንሽ ዘይት አላደረኩም ነበርና ትንሽዬ ዘይት አደረኩኝ። እንደምታዩትኝ ይሄ ፍረክርክ ያለው ዱቄት ጠፍቶ እስኪያያዝና ልስልስ እስኪል ድረስ በደንብ እየተዋከስን ምናምን እናቦካዋለን። በደንብ ሚክስ እናደርገዋለን። ዳቦውን በደንብ እንዲከፍትና ጥሩ አስተዋጽኦ እንዲኖረው ያደርገዋል። ዳቦ ለስላሳና ፍፍት ያለ ዳቦ እንዲሆን ስለሚያደርገው ነው በዚህ ልክ እንደዚህ እየታገልን ያቦካነው ማለት ነው። እንደምታዩት ነው እንግዲህ በጣም ያደክማል። ሊጥ ማብካት በጣም እኔ ከምጠላው ስራ መካከል ሊጥ ማብካት እና መለወስን የመሳሰሉ ነገሮች ናቸው። እስኪ ለቻናሌ ቤተሰብ አዲስ የሆናችሁ ሰብስክራይብ፣ ላይክ እና እንዲሁም ሼር እያደረጋችሁ ለሌሎች ጓደኛ እህት ወንድሞቻችንም እንዲደርስ ሼር አድርጉላለሁኝ። አስተያየታችሁን ደግሞ በኮሜንት ስር ጻፉልኝ። በተለየ ቪዲዮ እስክመጣ ድረስ እንግዲህ ለረመዳን ለፍጥሪያም ይሆን ለምን ቁጭ ካልኩ አይቀር ዳቦ አልሞክረውም አልኩኝ እና ላዘጋጅ አሰብኩ ማለት ነው። ያው ትንሽ ጣፋጭ እንደሆን ደግሞ ስኳር አድርጌበታለሁ ማለት ነው። እንቁላልም መጨመር ትችላላችሁ። በስፕራይትም መጠቀም ትችላላችሁ። በፈለጋችሁት መልኩ እናንተ ወተት ማድረግ ትችላላችሁ ካላችሁና ከቻላችሁ ወይም የምትወዱ ከሆነ ማድረግ ትችላላችሁና ምናልባት ፍጥሪያ ወፍቅ ላይ ክርስቲያንም ስለሚመጣ እኔ እንቁላልም ወተትም አላደረኩም። ትንሽ ስኳር ነው ያደረኩት እንጂ ሌላ ግብአት አልጨመርኩበትም እንጂ በጣም ጥሩ ያደርገዋል። መጨመር ከቻላችሁና ከወደዳችሁ አድርጉበትኝ ማለት ነው። አሁን እንደምታዩት እጄ ላይ ምንም ሊጡ አይይዝም። በደንብ ለስልሷል። በደንብ አብኩቸዋለሁኝ። ይኸው ጥቅልል አድርጌ ሳነሰው ይነሳል ካሁን በኋላ ማለት ነው። ፍርክርክ ያለ ሁሉ ተያይዞ ይኸው በቃ ስትቆርጡት ራሱ በጣም አስቸጋሪ ነው የሚሆነው በደንብ ስለተያያዘ ማለት ነው። በእጄ እየመታሁት ምናምን ሁላ እጄን ተከትሎ እንትን አይልም። ከዛ ትንሽ ከድኜ ካኖርኩ በኋላ ኩፍ ማለት ሲጀምር ቆራረጥኩትኝና ድስት ውስጥ አስገባሁትኝ ማለት ነው። ጠጋ አድርጌ ከድስቱ ላይ ያደረኩትኝ እንደዚህ ሲበስል በርግጥ ይያዛል። ግን ከአራት ቆራርጬ ንጹህ ድስት ውስጥ ድስቱ እንዳይዝ ዘይት ቀብቼዋለሁ። እሳቱ ደግሞ እንዳይበዛበት ከታች ብረት ምጣድ አድርጌ ከብረት ምጣዱ ላይ አፈር አድርጌበታለሁኝ። ከ30 ደቂቃ በኋላ ነው ዳቦ በደንብ የሚበስለው። ከላይም እንዲበስልልኝ ገልብጬዋለሁ። ይኸው ቪዲዮ ለመቅረጽ ስለማይመች አላሳየኋችሁም። በዚህ መልኩ በስሏል። በደንብ ያምራል። ሲበሉትም ደግሞ እጅግ በጣም ጣፋጭ ነው። በጣም ከምላችሁ በላይ ቆንጆ ነው። ዘይትም ስለቀባሁትኝ እንደ ፓስተኒ ከለር ሆኗል። ለሽታውም ቆንጆ ነው። እንግዲህ ኢንሻአላህ በደህና ፈጥር ሰዓት እንድረስ እንበላለን። ጀማዓኑ ቶሎ እንብላ እንላለን። እዚች ጋር ሽንቁራለችው ለምን እንደሆነ አላውቅም። እየበሰለ ራሱ ድምጽ ሲያወጣ ነበረ። ታችን ዘይቱ መጥቶ እስከሚጨርስና ቀዳዳ አለችው ማለት ነው።